ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ዝጎራችሁ በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። ለዛሬ ይዤላችሁ የመጣሁት እንግዲህ ከዚህ ቀደም ብሎ የሙሉ ሰውነት ስክራፕ ሰርቼላችሁ ነበር። ያ ለፊት አይሆንም፣ በሌላ ቪዲዮ ለፊት የሚሆን ስክራፕ ይዤላችሁ መጣለሁ ባልኩት መሰረት ይኸው ይዤላችሁ መጥቻለሁ። ለሁሉም የቆዳ አይነት የሚሆን ሲሆን በተለይ ፊታችሁ ላይ ደግሞ ማዲያት ካለባችሁ፣ አላስፈላጊ ጥቋቁር ነጠብጣብ ካለባችሁ ኤክስፎሊት እያራገፈ የሚያምርና የሚያብረቀርቅ መስታወት የመሰለ ቆዳ ነው የሚሰጣችሁ። እኔ እጅግ በጣም ስለተደሰትኩበት ነው ለእናንተ ይዤላችሁ የመጣሁት። እናም ወደ አሰራሩ ከመግባቴ በፊት ሁሌም እንደምላችሁ ለቤቴ አዲስ ከሆናችሁ ቤቴን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይሄን ቪዲዮ በላይክ ጀምሩ። አሰራሩን እንደሚከተለው አሳያችኋለሁኝ። እስከ መጨረሻው አብራችሁኝ ሆኑ። መልካም ቆይታ። ይህንን ስክራፕ ለማዘጋጀት በዋነኝነት የሚያስፈልገን ስኳር ነው። ስኳር እንግዲህ ለቆዳችን እጅግ በጣም በርካታ ጥቅሞች ያሉት ሲሆን በፊታችን ላይ በምንጠቀምበት ሰዓት የፊታችንን ቆዳ እርጥበት ይጨምርልናል፣ አላስፈላጊ ነገሮችን ኤክስፎሌት ያደርጋል፣ ያራግፍልናል፣ የሞቱ የቆዳ ሴሎችን ያስወግድልናል። እንዲሁም ቆዳችን ጥርት ያለና የሚያበራ የሚያብረቀርቅ ለስላሳ እይታ እንዲኖረን ያደርጋል። 2 ማንኪያ ተጠቅሜ ያለውን። በመቀጠል የሚያስፈልገን ቡና ነው። እኔ የተጠቀምኩት ኑስ ካፌ ነው። እናንተ ማንኛውም ቤት ውስጥ ተቆልቶ የተፈጨም ቡና ሊሆን ይችላል። እንደውም ይሄ ስክራፕ ስለሆነ ሽርክቶ ቡና ቢሆን ሞር የበለጠ ኤክስፎሌት ያደርግልናል። እሱንም መጠቀም ትችላላችሁ። እንግዲህ ቡና ለቆዳችን የሚሰጠን ጥቅም በዋነኝነት የጠቆረን ቦታ በማፍካት በተለይ ደግሞ አይነ ስር እብጠት ካለ ያንን ለመቀነስ፣ ፊታችን ላይ ማዲያት ነገር 2 አይነት ከለር የፀሐይ ቃጠሎ ካለ የቡና ዱቄትን በተደጋጋሚ በምንጠቀምበት ጊዜ የጠቆረውን ቦታ ያደበዝዝ ልናል፣ ቆዳችንን ያፈካል፣ ያቀላል፣ እንዲሁም የሚያብረቀርቅ ቆዳ እንዲኖረን ያደርጋል። በተጨማሪ ደግሞ ጥናቶች እንደሚያሳዩት ቡና የቆዳ ካንሰርን ይከላከላል። 2 ማንኪያ ተጠቅሜያለሁ። በመቀጠል የሚያስፈልገን የወተት ዱቄት ነው። ወተት በላክቲክ አሲድ የበለጸገ ሲሆን ቆዳችንን በማንጻት ደረጃ ከፍተኛውን ሚና ይይዛል። እንዲሁም በተጨማሪ ቆዳችን ላይ ጥቋቁርና ነጫጭ አላስፈላጊ ነገሮችን ያስወግድልናል፣ የሚያምርና ለስላሳ ቆዳ እንዲኖረን ያደርጋል። 1 ማንኪያ ተጠቅሜያለሁ። በመቀጠል የሚያስፈልገን ማር ነው። ማር እንግዲህ አንቲባክቴሪያ ነው። ማንኛውንም በቆዳችን ላይ የሚመጡ ባክቴሪያዎችን በማስወገድ ጤናማ ቆዳ እንዲኖረን ያደርጋል። ቆዳችንንም ሃይድሬት በማድረግ ሞይስቸር በማድረግ እርጥበቱን የጠበቀና ለስላሳ ንጹህ ቆዳ እንዲኖረን ያደርግልናል። 1 ማንኪያ ተጠቅሜያለሁ። በመጨረሻ የሚያስፈልገን የሎሚ ጭማቂ ነው። ሎሚ እንግዲህ በውስጡ ከፍተኛ ቫይታሚን ሲ የያዘ ሲሆን ቆዳችንን በማቅላት ደረጃ እንዲሁም ደግሞ ብጉር የሚያስቸግራችሁ ብጉርን በማከም በማክሰም በብጉር ምክንያት የመጣ ጥቋቁር ነጠብጣብን በማጥፋት ከፍተኛውን ሚና ይይዛል። በተጨማሪ በቆዳችን ላይ ያሉ አላስፈላጊ የሞቱ የቆዳ ሴሎችን ያራግፍልናል እና ሎሚን በምትጠቀሙ ሰዓት ፊታችሁ የሚቆጣ ሴንሲቲቭ ቆዳ ካላችሁ አለመጠቀም ትችላላችሁ፣ ወይም ደግሞ ትንሽዬ ብቻ ጠብ በማድረግ መጠቀም ትችላላችሁ። እናም ደግሞ ስትቀቡት አይናችሁ ስር እንዳይደርስ አድርጋችሁ በጥንቃቄ ተጠቀሙ። ሁሉንም በአንድ ላይ በደንብ አድርገን እንቀላቅላለን። ስክራፑን ቀላቅዬ ፊቴ ላይ እጄ ላይ በመቀባ ሰዓት ካሜራዬ እየቀረጸ አልነበረም። በጣም ይቅርታ። ከተቀባውኝ በኋላ ቼክ ሳረገው እንዳልቀረጸ አየውኝ። እዚህ ጋር እንግዲህ እጄን ተቀብቼ ለ10 ደቂቃ ቆይቼው ለ5 ደቂቃ አሽቼው ታጥቤው ነው እና እንደምታዩት እጄን ልስልስ አድርጎታል። የሰውነታችንን ነው ለፊታችን መጠቀም ማንችለው እንጂ የፊታችንን ስክራፕ ለሰውነታችን መጠቀም እንችላለን። ለእጃችን ለእግራችን መጠቀም እንችላለን። ሳይድ ኢፌክት የለውም። ያው የሰውነታችንን ስክራፕ ለፊታችን ማንጠቀመው ምንድነው የተጠቀምነው ሻምፖ ስላለ ያ ደግሞ ለአንዳንዶቻችን ማንኛውም ሳሙና ለፊታችን ላይስማማን ስለሚችል በዛ ምክንያት ነው የቦዲ ስክራፕ ለፊታችሁ አትጠቀሙ ያልኩትኝ። እና እዚህ ጋር እንግዲህ እጄንም ተቀብቼ እንደምታዩት ከታጠብኩ በኋላ በጣም ለስላሳ ሆኖ በቃ ገርሞኝ በጣም እየቀረጽኩት ነበረ። በአንድ ዙር ነው በቃ ለውጡን የሚያሳያችሁ እና ፊቴ ላይም እንግዲህ ከ10 ደቂቃ በላይ አቆይቼዋለሁኝ። ከዛ በኋላ ፊቴ ላይ እዛው ላይ ማሳጅ በማድረግ ማሳጅ ለ5 ደቂቃ ያክል ማሳጅ ካረኩት በኋላ ነው የምታጠበው እና ይሄንን ማስክ ስትጠቀሙ ሁሌም ስክራፕ ስለሆነ ፊታችሁ ላይ ማሳጅ ማድረግ አለባችሁ። እዛ ላይ ያሉትን አላስፈላጊ ነገሮችን እንዲያራግፍላችሁ እንዲሁም ደግሞ ዲፕ ወደ ውስጥ ገብቶ ትሪት እንዲያደርገው ቆዳችንን ጀንትል ማሳጅ ቀስ እያላችሁ ፊታችሁን ማሳጅ ማድረግ
ይኖርባችኋል። ማሳጅ አድርገን ከታጠብን በኋላ ለቆዳችን የሚስማሙንን ሞይስቸራይዘር ወይም ሴሪየም መጠቀም ይኖርብናል። ይህንን ስክራፕ በየስንት ጊዜው እንጠቀም ካላችሁ በሳምንት አንዴ ወይም ደግሞ በ5 ቀን አንዴ በቂ ነው። ያው ስክራፕ ስለሆነ ቆዳ ላይ ያሉትን ነገሮች የሚያራግፍ ቆዳን ሪፍሬሽ የሚያደርግ ስለሆነ በየቀኑ ሲሆን ቆዳችንን ሊጎዳ ስለሚችል ከ5 ቀን አንዴ ወይም ደግሞ ከሳምንት አንዴ ተጠቀሙት። ለዛሬ ያመጣውላችሁ የፊት ስክራፕ ይሄንን ይመስላል። ዛሬ በሰራሁት ቪዲዮ ላይ ማንኛውም ጥያቄ ካላችሁ በኮሜንት አስቀምጡልኝ እመልሳለሁ። እንዲሁም ሌላ እንድሰራላችሁ የምትፈልጉት ካለም ጻፉልኝ፣ የምችለውን ይዤ ለመምጣት ዝግጁ ነኝ። እናም እንደተለመደው ለቤቴ አዲስ የሆናችሁ ቤቴን ሰብስክራይብ ማድረግ እንዳትረሱ፣ ነባሮችም ደግሞ እንደተለመደው ለሌሎች እንዲደርስ ላይክ፣ ሼር እያደረጋችሁ እንድታጋሩልኝ በአክብሮት እጠይቃለሁ። ሁሌም እንዲጠቃሚ ቪዲዮ ቶሎ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ በተመሳሳይ ፕሮግራም እግዚአብሔር ፈቅዶ እስከምንገናኝ ቸር ሰንብቱ። ቻው።